ዛሬ እስቲ የቆንጆና ጀግና እናቶችን ታሪክ ላካፍላችሁ። ማለት ይሄ ከእውነተኛ ህይወት የተወሰደ በጣም የምትወደድና ጀግና እናት ታሪክን፣ ትግሎችን፣ ድካሞችን እንዴት ወደ ብርታት መቀየር እንደምትችል ልንገራችሁ። አይሆፕ በጣም ይጠቅማችኋል ብዬ አስባለሁኝ። ይሄ ቪዲዮ ማማል ብላችሁ ለምታስቡት ሰው ሼር ማድረጋችሁን እንዳትረሱ። ሰው ወደ ታሪኩ እንሂድ። ከእያንዳንዱ ፈጠራ ጀርባ እንግዲህ ብዙ ጊዜ እናትነት ለቀጣዩ ትውልድ የሚያነሳሳ መሆኑን ያሳየናል። በታሪክ ውስጥ ያሉ ብዙ እናቶች ለቤተሰቦቻቸው ያደሩ ሲሆኑ በዓለም ላይ ከፍተኛ ተጽዕኖም አድርገዋል። በሳይንስ፣ በሲቪል መብቶች፣ በስነ ጥበብ፣ እንዲሁም በንግድ ስራ። ብዙ ጊዜ ደግሞ ራዕያቸውን የሚያስቀጥሉ ልጆችን በማሳደግ ረገድ ለእናቶች ትልቅ አሻራ ጥለው ያለፉ ጀግና እናቶች አሉ። በታሪክ ውስጥ ታዋቂና ይሄ ተጽዕኖ ፈጣሪ የሆኑ እናቶችን ታሪክ በተወሰነ ልንገራቸው። የመጀመሪያዋ ማሪያ ኬሪ ትባላለች። ማሪያ ኬሪ እንግዲህ የሳይንስ አጥኚ ነበረች። እናም ደግሞ የመጀመሪያው ሴት ኖቤል ተሸላሚ ነበረች። በሁለት ዘርፎች በኬሚስትሪም በፊዚክስም ረገድ የመጀመሪያዋና ብቸኛዋ የሴት የኖቤል ተሸላሚ ነበረች በዛ ሰዓት ማለት ነው። እናም ሁለት ልጆች የምታሳድግ እናትም ነበረች። እናም ደግሞ የሚገርመው ነገር አንደኛዋ ልጇ ጁሊየት ኬሪ የቤተሰቧን በመሸከም የኖቤል ሽልማት አሸናፊ ሳይንቲስትም ሆናለች። አስቡት፣ የእናቷን ጀግንነት አስቀጥላለች። ሴቷም አንደኛዋም ልጇም ማለት ነው። ሌላኛዋ ጀግና እናት ሶጆርነር ትረስት ትባላለች። እቺ ደግሞ ታዋቂ ሴቶች መብት ተሟጋች ነች እና ደግሞ ልጆቿን ብቻዋን የምታሳድግ እናትም ጭምር ነች። ይቺ ሴት ታዲያ ለእውነት፣ ለፍትህና ለእኩልነት በጣም ታግላለች። በህይወቷ ብዙ ፈተናዎችን በመጋፈጥ እንደ ጠንካራና የጽናት ምሳሌ የሆነች እና ሆና ያገለገለች በጣም ብርቱና ጀግና ሴት ነች። ሶስተኛ ካንዲ ላይትነር እንግዲህ ሴት ልጇን በመኪና አደጋ ያጣች ሲሆን በጠጥተው በሚያሽከረክሩ ሰዎች ላይ ማዘር አጌንስት ድራንክ ድራይቪንግ የሚል ድርጅት አቋቁማ ደከመኝ ሰለቸኝ ሳትል በመስራቷ ጠጥተው በሚያሽከረክሩ ሰዎች ላይ ከበድ ያለ ቅጣት እንዲጣል ማድረግ ያስቻለች ተጽዕኖ ፈጣሪ እናት ነች። እና ደግሞ ያ ስራዋ በዛ ምክንያት በጠጥተው በማሽከርከር ምክንያት የሚፈጠሩ አደጋዎችን እንዲቀንስ በማድረግ የብዙዎችን ህይወት እንዲታደግ አድርጓል። እስካሁንም ድረስ እንግዲህ እሷ ያስጀመረችው ነገር እስካሁንም ድረስ እንግዲህ ጠጥቶ ማሽከርከር የሚያስቀጣ መሆኑን እናውቃለን። እሷ በሰራችው ድርጅት ወይም ደግሞ እሷ ባቋቋመችው ድርጅት ምክንያት እስካሁንም ድረስ እንግዲህ ያቅጣት እንዳለ ነው። ይህን ያህል ተጽዕኖ መፍጠር የቻለች ሴት። ስለዚህ እነዚህ እናቶች እንግዲህ እናትነት ሳይዛቸው፣ ሴትነት ሳይዛቸው፣ ድካማቸው ሁሉ ነገር ውስጥ ስትራግሉ እንዳለ ሆኖ ግን በዚህ ሁሉ ውስጥ ተጽዕኖ መፍጠር የቻሉ እናት ሴቶች ናቸው እና ደግሞ ጀግኖችም ናቸው።